ሰላም እንዴት ናችሁ? እኔ ደሳለው ነኝ። ዛሬ ይዤላችሁ የመጣሁት ዘ ዩዝ ኦፍ ትራንዛሚክ አሲድ ኢን ፖስትፓርተም ሄሞሬጅ ማኔጅመንት የሚል አዲስ ቶፒክ ነው ይዤላችሁ የመጣሁት። ፖስትፓርተም ሄሞሬጅን ማኔጅ ስናደርግ ከምንጠቀማቸው ድራጎች ውስጥ የሆነው አንዱ ኢመርጀንሲ ድራግ ትራንዛሚክ አሲድ ነው። ስለ ትራንዛሚክ አሲድ ሪኮመንዴሽኖች ምን ይላሉ የሚለውን አጠር አድርጌ ይዤላችሁ መጥቻለሁ። ተከታተሉ። Tranexamic acid should be used in all cases of PPH within 3 hours of birth regardless of the cause of PPH. የኮዝ ኦፍ PPH ምንም ይሁን አይዘር አቶኒ ያምጣው አይዘር ትሮማ ያምጣው አይዘር ኮአጉሎፓቲ ያምጣው አይዘር ሪቴንድ ፕላሴንታል ፍራግመንት ያምጣው አይዘር ዩትራይን ኢንቨርዥን ያምጣው የትኛውም ኮዝ ኦፍ PPH ይሁን ዋንስ PPHን ኮንፍርም ካደረግን እና ዲያግኖስ ካደረግን within 3 hours of birth ትራንዛሚክ አሲድን አድሚኒስተር እናደርጋለን ማለት ነው። ስለዚህ ዩዥዋል ዊንዶው ኦፍ አድሚኒስትሬሽን ኦፍ ትራንዛሚክ አሲድ ከወለደችበት እስከ 3 ሰዓት ያለው ኢንተርቫል ነው ማለት ነው። በዛ ኢንተርቫል ውስጥ ላይ ከወለደች እስከ 3 ሰዓት ባለው ኢንተርቫል ውስጥ ላይ PPH ዲያግኖስ ካደረግን ወይም ደግሞ PPH ዲቨሎፕ ካደረገች አንድ እናት ትራንዛሚክ አሲድን እንሰጣለን ማለት ነው። የትራንዛሚክ አሲድ ፕሪፓሬሽኑን ስናይ 1 ግራም ኢን 10 ml ነው። ፕሪፓሬሽኑ 1 ግራም ነች። በአንድ ቪያል 10 ml ቪያል ነው የምትመጣው። ሩት ኦፍ አድሚኒስትሬሽናችን IV ነው። የምንሰጠው ደግሞ 1 ml ፐር ሚኒት ነው። 10 ml ነች። በ10 ሚኒት ውስጥ ላይ አድሚኒስተር እናደርጋለን ማለት ነው። እዚህ ጋር መያዝ ያለባችሁ ነገር ምንድነው? ዳይሬክትሊ በሲሪንጅ ቀድተን ፑሽ አናደርገውም። IV ፑሽ አናደርግም። የምናደርገው ነገር ምንድነው? ፍሪ የሆነ የኤንኤስ ባግ ተጠቅመን ዛጋ በድሮፕ መልክ አድሚኒስተር ማድረግ እንችላለን። ያለም ደግሞ ክሊኒካል ሴታፕ ላይ አንዳንድ ክሊኒካል ሴታፕ ላይ ምንድነው ኖርማሊ ኤንኤስ ላይ አድርገው አድሚኒስተር ያደርጉታል። IV በድሮፕ መልክ እንዲሄድ ያደርጉታል ማለት ነው። እናንተ የምታደርጉት ነገር ምንድነው? ዳይሬክትሊ IV ፑሽ አይደረግም። ነገር ግን ፍሪ የሆነ ኤንኤስ ባግ ላይ አድርጋችሁ በድሮፕ መልክ በኦቨር 10 ሚኒት እንዲያልቅ ማድረግ ነው። ትራንዛሚክ አሲድ ሰከንድ ዶዝ አለው። መቼ ነው ሰከንድ ዶዝ የምንሰጠው የሚለውን ነገር እናያለን። በሁለት ምክንያት ሰከንድ ዶዝ ኦፍ ትራንዛሚክ አሲድን አድሚኒስተር እናደርጋለን። የመጀመሪያው ምንድነው? ትራንዛሚክ አሲድን ሰጠን ከ30 ደቂቃ በኋላ ብሊዲንጉ ፐርሲስት የሚያደርግ ከሆነ ወይም ደግሞ ብሊዲንጉ ኮንቲኒዩ የሚያደርግ ከሆነ አሁንም ትራንዛሚክ አሲድን እንሰጣለን ማለት ነው። ሁለተኛው ሰከንድ ዶዝ የሚሰጥበት ምክንያት ደግሞ ዋንስ PPHን ማኔጅ አድርገን በ24 ሰዓት ውስጥ ላይ ወይም ደግሞ ትራንዛሚክ አሲድን ሰጠን በ24 ሰዓት ውስጥ ላይ ብሊዲንግ ሪስታርት ካደረገ ወይም ደግሞ ከእንደገና PPH ዲቨሎፕ ካደረገች ሰከንድ ዶዝ ኦፍ ትራንዛሚክ አሲድን እንሰጣለን ማለት ነው። ትራንዛሚክ አሲድ ሰከንድ ዶዝ የምንሰጥባቸው ምክንያቶች ሁለት ናቸው። ከነዚህ ውስጥ የመጀመሪያው ትራንዛሚክ አሲድ ሰጠን ብሊዲንጉ አልቆም ካለ ከ30 ደቂቃ በኋላ ብሊዲንጉ አልቆም ካለ ሰከንድ ዶዝ ኦፍ ትራንዛሚክ አሲድን አድሚኒስተር እናደርጋለን። ሁለተኛው ሰከንድ ዶዝ የምንሰጥበት ምክንያት ደግሞ ትራንዛሚክ አሲድ ሰጠን በ24 ሰዓት ውስጥ ላይ ወይም ደግሞ PPHን ማኔጅ አድርገን በ24 ሰዓት ውስጥ ላይ ብሊዲንግ ሪስታርት ካደረገ ሰከንድ ዶዝ ኦፍ ትራንዛሚክ አሲድን እንሰጣለን ማለት ነው። በእነዚህ በሁለት ምክንያቶች ሰከንድ ዶዝ ኦፍ ትራንዛሚክ አሲድን አድሚኒስተር እናደርጋለን ማለት ነው። ይሄን ነገር መርሳት የለባችሁም። And as I told you before, the reference point for starting of 3 hours window for the starting of tranexamic acid administration is the time of birth. ምንድነው? ትራንዛሚክ አሲድን የምንሰጠው አንድ እናት ከወለደች በ3 ሰዓት ውስጥ ላይ PPH ዲቨሎፕ ካደረገች ትራንዛሚክ አሲድን እንሰጣለን ብለናል። ከየት ጀምረን እንቁጠር ነው? ስታርቲንግ ፖይንታችን የት ይሁን ነው? አሁን 3 ሰዓቷን ካውንት ለማድረግ ስታርቲንግ ፖይንታችን መሆን ያለበት ታይም ኦፍ በርዝ ነው። የወለደችበትን ሰዓት ቆጥረን
በዛ 3 ሰዓት ውስጥ ላይ ፒፒኤች ዲቨሎፕ ካደረገች ትራንዛሚክ አሲድን እንሰጣለን ማለት ነው። ትራንዛሚክ አሲድ እንሰጣለን። ነገር ግን 3 ሰዓት ካለፈ በኋላ መስጠታችን ምንም ቤኔፊት የለውም። WHO ሪከመንድ የሚያደርገው ሌሎች ሪከመንዴሽኖች ምንድነው? ሌሎች ጋይድላይኖችም ሪከመንድ የሚያደርጉት 3 ሰዓት ካለፈ በኋላ ትራንዛሚክ አሲድን አድሚኒስተር ማድረግ ምንም አይነት ቤኔፊት እንደሌለው ነው ሪከመንድ የሚያደርጉት። ሶ ታይም ኦፍ በርዝ በማይታወቅበት ጊዜ ስማይና አድርገው ለምሳሌ አንዳንድ ምንድነው ከሪሞት ኤሪያ ወልደው የሚመጡ እናቶች አሉ። ሶ ፒፒኤች ዲቨሎፕ ያደርጋሉ። የነሱን ሪፈረንስ ፖይንታቸውን ከየት ጀምረን እንቁጠር? ታይም ኦፍ በርዛቸውን የማያውቁ ከሆነ እንዴት እንቁጠር የሚለውን ነገር ስናይ ምንድነው ኤስቲሜት ማድረግ። ኤስቲሜት ስናደርግ ደግሞ ቤስት የሆነውን ታይም ኤስቲሜት አድርገን 3 ሃወርስ ካውንት አድርገን ከዛ 3 ሃወርስ በላይ ከሆነ ትራንዛሚክ አሲድን መስጠት አይጠበቅብንም። ነገር ግን በ3 ሃወርስ ኦፍ ዊንዶው ውስጥ ከሆነች ግን ትራንዛሚክ አሲድን አድሚኒስተር ማድረግ መቻል አለብን ማለት ነው። Early use of IV tranexamic acid in addition to the standard care is recommended for a woman with clinically diagnosed PPH following either vaginal birth or cesarean section. ምንድነው? The early use of IV tranexamic acid should be recommended. ምንድነው? as soon as possible once PPHን ዲያግኖስ ካደረግን ኮንፍርም ካደረግን as soon as possible tranexamic acid መስጠት መቻል አለብን። ፈጥነን በሰጠን ቁጥር ምንድነው ኢፌክቲቭነሱን የትራንዛሚክ አሲድን ኢፌክቲቭነስ እየጨመርን እንሄዳለን ማለት ነው። በዘገየን ቁጥር ደግሞ የትራንዛሚክ አሲድ ኢፌክቲቭነስ እየቀነሰ ይሄዳል። ከ3 ሰዓት በኋላ ደግሞ ምንም አይነት ቤኔፊት አይኖረውም ማለት ነው። ሶ as soon as possible ይሄንን ትራንዛሚክ አሲድን as soon as possible አድሚኒስተር ማድረግ መቻል አለብን ማለት ነው። And then the treatment delay in the use of tranexamic acid appears to reduce its benefit. As I told you before, ምንድነው ትራንዛሚክ አሲድን ዲሌይ መስጠታችንን ዲሌይ ባደረግን ቁጥር ቤኔፊቱን ሪዲዩስ እያደረገ ይሄዳል ማለት ነው። Every 15 minutes delays decreases the effectiveness of tranexamic acid by 10%. ምንድነው 15 ደቂቃ ዲሌይ እያደረግን በሄደን ቁጥር ዋንስ ፒፒኤች ዲያግኖስ አድርገናል። ሶ ምንድነው 15 ደቂቃ ዲሌይ እያደረግን በሄደን ቁጥር ካለው ከኤፌክቲቭነሱ ከትራንዛሚክ አሲድ ያለውን ኤፌክቲቭነስ በ10% እየቀነስን እንሄዳለን and with no benefit seen after 3 hours. ከ3 ሰዓት በኋላ ደግሞ አድሚኒስተር ማድረጋችን ምንም ቤኔፊት የለውም። በፊት እንዳልኳችሁ ምንድነው ከ3 hours በኋላ ትራንዛሚክ አሲድን መስጠታችን ምንም አይነት ቤኔፊት የለውም። even WHO recommends against the use of tranexamic acid more than 3 hours after birth. after birth 3 hours ካለፈ በኋላ WHOም አትጠቀሙ ነው የሚለው against recommend ያደርጋል ከ3 hours በኋላ መጠቀሙን ማለት ነው። ሶ ምንም ቤኔፊት የለውም። መጠቀማችን አስፈላጊ አይደለም። ከ3 ሰዓት በኋላ 3 ሰዓት ዊንዶው ካለፈ በኋላ የትራንዛሚክ አሲድ አድሚኒስተር ማድረጋችን ምንም አይነት ቤኔፊት የለውም። ሶ መጠቀም ያለብን within 3 hours ነው። ከተቻለ ደግሞ as soon as possible አድሚኒስተር ማድረግ መቻል አለብን። ለምን ኢፌክቲቭነሱን ለመጨመር ማለት ነው። And tranexamic acid is relatively cheap in most contexts, easy to administer and often available in healthcare settings. ምንድነው ትራንዛሚክ አሲድ በጣም ቺፕ ነው። አድሚኒስተር ለማድረግ በጣም ቀላል ነው። እንደን በሁሉም የጤና ተቋማት ውስጥ ላይ የሚገኝ መድኃኒት ነው። ኢመርጀንሲ ድራግ ነው። ኢመርጀንሲ ሸልፍ ላይ ልናስቀምጠው የሚገባ ድራግ ነው። ሁሉም ጤና ተቋማት ስለሚገኝ ኢዝሊ አክሰስ ማድረግ እንችላለን ማለት ነው። and it has a shelf life of 3 years and can be stored at room temperature, usually between 15 and 30 degrees centigrade ማለት ነው. And there are some circumstances that tranexamic acid should not be given. For example, in a woman with active intravascular clotting and a woman with antifibrinolytic therapy, በዚህ ሰዓት ላይ ምንድነው አንሰጥም፣ ትራንዛሚክ አሲድን አንሰጥም ማለት ነው። አንድ እናት አክቲቭ የሆነ ኢንትራቫስኩላር ክሎቲንግ ካላት ወይም ደግሞ አንቲፋይብሮናይቲክ ቴራፒ ላይ ከሆነች ትራንዛሚክ አሲድን አንሰጥም ማለት ነው። ምክንያቱም
ትራንዛሚክ አሲድ ምንድነው? it is antifibrinolytic agent አንቲፋይብሮላይቲክ ኤጀንት ነው። ሶ አንቲፋይብሮላይቲክ ቴራፒ ላይ ያለች እናትን ይህንን ድራግ ዘሴም ሜካኒዝም ያለውን ድራግ ብንሰጥ ምንድነው ኬዙን ከማባበስ ውጪ ምንም ቤኔፊት የለውም። ሶ አንድ እናት አክቲቭ ኢንትራቫስኩላር ክሎቲንግ ካላትና አንቲፋይብሮላይቲክ ቴራፒ ላይ ከሆነች ትራንዛሚክ አሲድ መስጠት የለብንም፣ ኮንትራኢንዲኬሽን ነው ማለት ነው። ሌላኛው ኮንትራኢንዲኬሽን ቱ ትራንዛሚክ አሲድ የሚሆነው ሃይፐርሴንሲቲቪቲ ቱ ትራንዛሚክ አሲድ። አንድ እናት ሃይፐርሴንሲቲቪቲ ካላት ኮንትራኢንዲኬሽን ነው፣ አንሰጥም ማለት ነው። አመሰግናለሁ። አጠር አድርጌ ነው ያቀረብኩላችሁ። ምናልባት ይጨመር የምትሉት ነገር ካለ አድ ማድረግ እችላለሁ። ያሊያም ደግሞ ሙሉ ፒፒኤች ይሰራልን የምትሉም ከሆነ በኮሜንት አሳውቁኝ። አመሰግናለሁ። ቴንክ ዩ